ሰላም ሰላም ውድ የታዲ ኢንፎ የዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ሁሉ ሰላም? እኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። ዛሬ ደግሞ ሰባተኛ ክፍል ጀነራል ሳይንስ ስለ ክላሲፊኬሽን ኦፍ ሰብስታንስ የምንማማር ይሆናል ማለት ነው። ስለዚህ ይህ ቻናል አዲስ ስለሆነ ላይክ በማድረግ ሰብስክራይብ ማድረግ እና ሸር በማድረግ እንድታግዙኝ እንድታበረታቱኝ እየጠየኩኝ ቀጥታ ወደ ትምህርታችን እንግዲህ ክላሲፊኬሽን ኦፍ ሰብስታንስ የሚለውን ሰብቶፒክ ስንመለከት ሰብስታንሶች እስቴት አላቸው፣ ፊዚካል እስቴት አላቸው፣ ማተር አላቸው፣ እንዲሁም ደግሞ ኬሚካል ኮምፖዚሽን አላቸው ማለት ነው። እነዚህ ኬሚካል ኮምፖዚሽን ወይም ደግሞ ማተር በሁለት ይከፈላሉ። የመጀመሪያው ፒውር ሰብስታንስ ሲሆን ሁለተኛው ደግሞ ሚክስቸር ነው ማለት ነው። ማተር የምንለው ነገር ኤኒቲንግ ዛት ሃዝ ማስ ኤንድ ኦኩፓይስ ስፔስ፣ ያ ማለት ክብደት ያለው ወይም ይዘት ያለውና ቦታ የሚይዝ ነገር በሙሉ ምን ይባላል? ማተር ይባላል ማለት ነው። ፒውር ሰብስታንስ የምንላቸው ይሄ ከቃሉ እንደምንረዳው ከአንድ ሰብስታንስ ብቻ ምን የተደረገ የተሰራ ወይም ደግሞ ያለው ወይም በውስጡ የሚገኝ ማለት ነው። ዛት ሚንስ ፒውር ሰብስታንስ ሚንስ ኦንሊ ዋን ሰብስታንስ ፕሬዘንት ነው የሚለው ማለት ነው። ሚክስቸር ደግሞ የሚለው ከቃሉ እንደምንረዳው ፊዚካል ኮምባይኔሽን ኦፍ ቱ ኦር ሞር ሰብስታንስ። አያችሁ፣ የተለያዩ ፊዚካል ኮምባይኔሽን ምን ያላቸው ሁለትና ከዚያም በላይ የሆኑ ሰብስታንሶች ሚክስድ የሆኑ ሚክስቸር ይባላል ማለት ነው። እንግዲህ ማተር ፌልስ ኢንቱ ቱ ቤዚክ ክላስስ ፒውር ሰብስታንስ ኤንድ ሚክስቸርስ ይላቸዋል ማለት ነው። ፒውር ሰብስታንስ የምንለው ምንድን ነው? ፒውር ሰብስታንስ ኢዝ ኤ ሲንግል ካይንድ ኦፍ ማተር that cannot be separated into other kinds of matter by any physical means። ያ ማለት ፒውር ሰብስታንስ የምንለው አንድ ሲንግል የሆነ ካይንድ ኦፍ ማተር ያለው ነው ከሌላ እንትን ጋር ፊዚካል ማተር ጋር ወይም ሰብስታንስ ጋር ሚክስድ ያልሆነ ማለት ነው። ለምሳሌ ኦል ኤግዛምፕል ኦፍ ፒውር ሰብስታንስ ኮንቴን ኦንሊ ዛት ሰብስታንስ ኤንድ ናቲንግ ኤልስ። ያ ማለት እንግዲህ ፒውር ሰብስታንስ የምንለው አንድ ሰብስታንስ ብቻ ኮንቴን የሚያደርግ ነው፣ ሌላ ሰብስታንስ ኮንቴን አያደርግም። ለምሳሌ ዋተር አለ። ዋተር ፒውር ዋተር ኢዝ ዋተር ኤንድ ናቲንግ ኤልስ። ፒውር ዋተር የምንለው ወይም ፒውር ሰብስታንስ የምንለው ራሱን ውሃን ብቻ ነው እንጂ ሌላን ነገር ኮንቴን የማያደርግ ነው ማለት ነው። ፒውር ሰብስታንስ ኦልዌይስ ሃዝ አ ዲፋይንድ ኤንድ ኮንስታንት ኮምፖዚሽን። ፒውር ሰብስታንስ የምንለው ሁሌም ቢሆን ዲፋይናንት እና ኮንስታንት የሆነ ምን አለው? ኮምፖዚሽን አለው፣ ቋሚ የሆነ ማለት ነው፣ ውህድ አለው ማለት ነው። ሰም አዘር ኮመን ኤግዛምፕል ኦፍ ፒውር ሰብስታንስ አር ኦክሲጅን። ለምሳሌ ኦክሲጅን አለ፣ ሰልፈር አለ፣ ኮፐር አለ፣ ሲልቨር፣ ጎልድ፣ ሹገር፣ ቴብል ሳልት፣ ዋተር ኤንድ ካርቦን ዳይኦክሳይድ። እነዚህ በሙሉ ምንድን ናቸው? ኤግዛምፕል ኦፍ ፒውር ሰብስታንስ ናቸው ማለት ነው። ፒውር ሰብስታንስ አር ክላሲፋይድ ኤሌመንትስ ኤንድ ኮምፓውንድስ። እንግዲህ መጀመሪያ ላይ እንዲተረዳ ነው ከላይኛው ፊገር እንደምንረዳው ፊገር 2.5 ላይ ሚክስቸር አይሚን ማተር በስንት ይከፈላል? በሁለት ይከፈላል ብለናል። ፒውር ሰብስታንስ እና ሚክስቸር ብለናል። እንደገና ደግሞ ፒውር ሰብስታንስ በስንት ይከፈላል ይላል? በሁለት ይከፈላል። ፒውር ሰብስታንስ ምናምን ማለት ቅድም እንደነገርኳቸው ኦንሊ ዋን ሰብስታንስ ሲሆን ፒውር ሰብስታንስ በሁለት ይከፈላል። ኤሌመንት እና ኮምፓውንድ ይባላል ማለት ነው። ኤሌመንት የምንለው ምንድን ነው? ካንኖት ብሮክን ዳውን ኢንቱ ኤ ሲምፕለር ሰብስታንስ ባይ ኬሚካል ኦር ፊዚካል ሚንስ። ያ ማለት በፊዚካል ቼንጅም ሆነ በኬሚካል ቼንጅ አንድ ሰብስታንስ ወደ ጥቃቅን ወይም ደግሞ ወደ ትንሽ ወይም ደግሞ ወደ ብሮክን መቆራረጥ የማይችል ነገር ምን ይባላል? ኤሌመንት ይባላል። ኮምፓውንድ የምንላቸው ደግሞ የዚህ የኤሌመንት ተቃራኒ ናቸው። ካምቢ ብሮክን መቆራረጥ የሚችለው ወደ ምን? ወደ ተለያዩ ነገሮች ወደ ትናንሽ ነገር መቀየር የሚችል በማን?
በኬሚካል ፕሮሰስ ብቻ። ነገር ግን በፊዚካል ፕሮሰስ ሊቀየር የማይችል ነገር ምን ይባላል? ኮምፓውንድ ይባላል ማለት ነው። ኮምፓውንድ ይባላል። ዜን ኤሌመንት ኤንድ ኮምፓውንድ ምንድን ናቸው የሚለውን ነገር እንማማር። ኤሌመንትስ an element is a pure substance that cannot broken down into a simple substance by ordinary chemical. Means it is composed of only one kind of particle or atom, which is the smallest particle of an element. እንግዲህ ኤሌመንት የምንለው ብሮክ ሊሆን የማይችል ነገር ወይም ደግሞ ወደ ትናንሽ ነገር በኬሚካል ኮምፖዚሽን አማካኝነት ሊቀየር የማይችል ነገር ምን ይባላል? ኤሌመንት ይባላል ማለት ነው። ይህ ማለት ወደ አት ፕሬዘንት በአሁኑ ሰዓት ወደ 118 ኤሌመንቶች አሉ በአሁኑ ሰዓት ማለት ነው። አሞንግ ዚስ ከነዚህ መካከል 92 ዘም ኦከር ናቹራሊ ኦን አርዝ። እንግዲህ ከ118ቱ ወደ 92 ኤሌመንቶች የሚሆኑት በተፈጥሮ በዚች ምድር ላይ ምንድን ናቸው? አርቲፊሻል ኤሌመንቶች ናቸው ማለት ነው። አርቲፊሻል ኤሌመንት ኤሌመንትስ ሜይ ቢ ዲቫይድድ ኢንቱ ሜታልስ ኤንድ ነን ሜታል። እንደገና ደግሞ ፒውር ሰብስታንስ በሁለት ክፍል ብለን ኤሌመንት እና ኮምፓውንድ ብለን ኤሌመንት ትርጉሙ ምንድን ነው ተማምረናል። እንደገና ደግሞ ኤሌመንት በስንት ይከፈላል? በሁለት ይከፈላል። እነሱም ሜታል ኤንድ ነን ሜታልስ በመባል ማለት ነው። ሜታል ማለት መኒ ኬሚካል ኤሌመንት ሪቨርስ አስ ሜታልስ። ብዙ ኬሚካል ኤሌመንቶች አሉ። እነዚያ ኬሚካል ኤሌመንቶች ምንን ሪፈር ያደርጋሉ ወይም ኮንቴን ምን ይባላሉ? ሜታል ይባላሉ። ሰም ኤግዛምፕል ኦፍ ሜታልስ አር ለምሳሌ እንደ ጎልድ፣ አይረን፣ ሲልቨር፣ ኮፐር፣ አልሙኒየም፣ ሶዲየም ኤንድ ሊቲየም። እነዚህ በሙሉ ምንድን ናቸው? ሜታሎች ናቸው። ሜታልስ አር ካራክተራይዝድ ባይ ዘ ፎሎዊንግ ፊዚካል ፕሮፐርቲስ። ሜታሎች የሚከተሉት የፊዚካል ፕሮፐርቲ ካራክተር ወይም ባህሪ ያላቸው። የመጀመሪያው ዘ አር ሻይኒ የማብረቅረቅ ባህሪ ያላቸው ኢኔቸር በተፈጥሮ። ለምሳሌ ይሄ ዋየር አለ ሲልቨር የምንለው ማለት ነው፣ ወርቃማ ከለር አለ። አሁን የማብረቅረቅ እንደነ አልሙኒየም የመሳሰሉ ነገሮች እንደ ጎልድ፣ እነዚህ በሙሉ የማብረቅረቅ ባህሪ ያላቸው አንዱ የሜታል ካራክተር ነው ማለት ነው። ሁለተኛው ዘ አር ጉድ ኮንዳክተርስ ኦፍ ሂት ኤንድ ኤሌክትሪሲቲ። የሜታል ሁለተኛው ባህሪው ምንድን ነው? እጅግ በጣም ጥሩ የሆነ ኤሌክትሪክ አስተላላፊ ነው፣ ሙቀት አስተላላፊ ነው ማለት ነው። ለምሳሌ ቤታችን የተለያዩ ዋየሮች አሉ አይደለ? ስቶቭ ሊሆን ይችላል፣ ኤሌክትሪክ ምጣድ ሊሆን ይችላል እንሰሆን። እነዛ በሙሉ ምንድን ናቸው? ዋየሮቹ ወይም ሽቦቹ ምንድን ናቸው? ሜታል ስለሆኑ ነው ጉድ ኮንዳክተር የሚሆኑት ወይም ደግሞ ሙቀትን ማስተላለፍ የሚፈልጉትም የቤታችን የሚፈልገውን ነገር ሂት ኤነርጂ የምናገኘው ሜታል ስለሆኑ ነው ማለት ነው። ሌላው ሶስተኛው ዜር ደንሲቲ ኤንድ ሜልቲንግ ፖይንት ኢዝ ሃይ። ደንሲቲያቸውም ሜልቲንግ ፖይንታቸውም የሜታሎች ምንድን ነው? ሃይ ነው ማለት ነው። ሌላው ሞልዴብል ወይም ደግሞ ሞሌብል። ሞሌቢሊቲ ኢዝ ዘ ኤቢሊቲ ኦፍ ኤ ሰብስታንስ ቱ ቢ ፕረስድ ኢንቱ ሺትስ ዌን ሃመርድ። እነዚህ በቀላሉ መተጣጠፍ የሚችሉ ስንቀጠቀጣቸው ወይም ስናጠፋቸው ፍሌክሲብል የሆኑ ናቸው። እነማን? ሜታሎች ማለት ነው። ደክታይል ናቸው ይላል። ደክታይሊቲ ኢዝ ዘ ኤቢሊቲ ቱ ቢ ድሮን ኢንቱ ቲን ዋየር። እነዚህ ደክታይል ናቸው ይላል። ሌላው ሶሊድ አት ሩም ቴምፕሬቸር ኤክሴፕት ሜርኩሪ ዊች ኢዝ ፋውንድ ኢን ሊኩድ ስቴት። እንግዲህ ከሜርኩሪ ውጭ ሌሎቹ ምንድን ናቸው? ፋውንድ ኢን ሊኩድ ስቴት ናቸው ማለት ነው። በሊኩድ ስቴት አማካኝነት የምናያቸው ወይም የምናገኘው ካራክተር አንዱ ምንድን ነው? ሜታል ነው። ነን ሜታልስ ምንድን ነው ይላል። ነን ሜታል ካራክተሩ ምንድን ነው ይላል። ይህንን በቀጣይ ቪዲዮ ስለምሰራ ይህን የዩቲዩብ ቻናል በተለይ ለተማሪ ወላጆችና ለተማሪዎች እንዲደርስ ሼር በማድረግ ይህ ቻናል እንዲያድግ አዲስ ስለሆነ ሰብስክራይብ ማድረግ እንድተባበሩኝ እየጠየኩኝ የዛሬው የ7ኛ ክፍል የትምህርት ርዕሳችን በዚህ መልኩ ተጠናቋል። በቀጣይ በአዲስ መልኩ እስከምንገናኝ መልካም ጊዜ እመኝላችኋለሁ።